ሰላም እንደምን ቆይታችኋል ውድ ቤተሰቦቻችን? ዛሬ ላይ ይዘን የመጣነው ምልከታ ነው። ከሰሞኑ እጅግ በጣም ውዝግብ አስነስቶ ስለነበረው ስለ ቲክቶክ ክሬቲቭ አዋርድ ብዙዎቹ ቲክቶከሮችም ጭምር ቅሬታቸውን በሰፊው በራሱ በቲክቶክ ሚዲያ ላይ ሲያሰሙ እንደነበረ ብዙዎቻችን ሰምተናል፣ አይተናል። የሚዘዋወሩ ምስሎችንም ለመመልከት ችለናል እና ብዙ ውዝግቦች የነበሩበት ነው። ከዛ ወጣ ባለ ሁኔታ ምልከታችንን ልንሰጣችሁ ወይም ደግሞ ልንነግራችሁ ነው የመጣ ነው ዛሬ ላይ። እውነት ቲክቶክ እየሸለመ ያለው ሀገር ገንቢዎችን ነው ወይንስ ሀገር ገዳዮችን ወይም ደግሞ ጊዜ ገዳዮችን ነው? ከሰሞኑ የተከናወነው የቲክቶክ ክሬቲቭ አዋርድ ደማቅ አልባሳት፣ ቅንጦትና አፍራሽ ተግባር ታዩበት ሊያሳየን ያልቻለው አንድ አስፈሪ እውነት የሀገራችን የወደፊት አቅጣጫ የሚወስን ነው። ጥያቄው እየሸለምን ያለነው ሀገር ገንቢዎችን ወይስ ጊዜ ገዳዮችን የሚለው ነው። ከበለጸጉት ሀገራት ተሞክሮ አንጻር ሲታይ የዘንድሮ ሽልማት ለወጣቱ ያስተላለፈው መልእክት እጅግ አደገኛ ነው። has to be banned። ለምን? አንደኛ የቻይናን ጥበብ ወይስ የቻይናን ቆሻሻ? ለደብል ስታንዳርድ። የቲክቶክን ባለቤት የሆነው ቻይና ዓለምን በቴክኖሎጂ የተቆጣጠረችው በመጨፈር አይደለም። ቻይና ለገዛ ወጣቶቿ የምትፈቅደው የቲክቶክ ቅጂ ከ14 ዓመት በታች ለሆኑ ህጻናት የሚያሳየው የሳይንስ ሙከራዎችን፣ የሮቦቲክስ ፈጠራዎችን እና የአገር ፍቅር ታሪኮችን ብቻ ነው። ለምን? ምክንያቱም ነገን የሚረከበው ትውልድ ጭንቅላት በእውቀት እንጂ መደንዘዝ የለበትም ብለው ስለሚያምኑ፣ ወደኛ ሲመጣ ግን ነገሩን ተገላቢጦች ነው። ሽልማታችን የሳይንስ፣ የቴክኖሎጂ፣ የመጽሐፍና የበጎ አድራጎት ስራዎችን ወደ ዳር ገፍቶ ቀልድን የጀግንነት ማማ ላይ ሰቅሏል። ቻይና ለልጆቿ የእውቀት ወተት ስትግት፣ እኛ ለልጆቻችን በመዝናኛ የተለወሰ መርዝ እየሰጠን ይሆን? ጥያቄ ነው ለብዙዎቻችን። ይህንን ቆም ብለን ልንጠይቅና ልንመረምር ይገባል። ሁለተኛው ክሬቲቭ ወይም ደግሞ ፈጠራ ወይስ ቫይራል ወይም ደግሞ መነጋገሪያ ቃላትን በትክክል እንጠቀም። ፈጠራ ወይም ደግሞ ክሬቲቪቲ ማለት የህዝብን ችግር የሚፈታ አዲስ እሴት የሚጨምርና ትውልድን የሚያሻግር ስራ ነው። ስልክን አገላብጦ በመቅረጽ በሺዎች የሚቆጠሩ ላይክ ማግኘት ታዋቂነት ወይም ደግሞ ፖፑላሪቲ እንጂ ፈጠራ ወይም ደግሞ ክሬቲቪቲ ሊሆን አይችልም። ባደጉት ሀገራት ሽልማት የሚሰጠው ለይዘት ጥራትና ለሚያመጣው ለውጥ ነው። እኛ ጋር ግን መስፈርቱ የቁጥር ጨዋታም ስለሆነ ወይ ደግሞ ሳይንስን፣ ሕክምናንና ትምህርትን የሚያስተላልፉ ቻናሎች እንደ ሁለተኛ ሲታዩ፣ ቀላል መዝናኛዎች የክብር ዙፋን ላይ ተቀምጠዋል። እውነት በላይክ ብዛት አይለካም። እውነትም በሼር ብዛት አይረጋገጥም። ለወጣቱ የተላለፈው አደገኛ መልእክት ሶስተኛው ነው። ይሄ ዘሮንግ ሮል ሞዴልስ። አንድ ወጣት ይህንን ሽልማት ሲመለከት አእምሮ ውስጥ የሚቀረጸው ምንድን ነው? ለካ ክብር ለማግኘት ተምሮ ዲግሪ መያዝ፣ ሌሊት ተቀን ለሀገር የሚጠቅም ምርምር ማድረግ ወይም መጽሐፍ አይጠበቅብኝም። ለካ አቋራጭ መንገድ አለ። ስልኬ ላይ ብጨፍር በቅጽበት የዓመቱ ምርጥ ተብዬ ይሸለም ይሆናል ብሎ ማሰብ ይጀምራል። ይህ አስተሳሰብ የስራ ባህልን፣ ወርክ ኢቲክስን የሚገድል ትልቅ መርዝ ነው። አሜሪካን፣ ጃፓንንና ጀርመንን የገነቡት ፊታቸው በላብ የረጠበ ኢንጂነሮች፣ ሐኪሞች፣ ምሁራንና ገበሬዎች እንጂ ካሜራ ፊት የሚሾንም ሆኑ አይደሉም። ወጣቱን ትምህርትና የስራ ጎዳና አውጥተን ወደ አቋራጭ መንገድ እየገፋፋ ነው አገርንም ጭምር። የመጨረሻውና አራተኛው የባህል ወረራ በሽልማት ስም ነው። ሽልማቱ ላይ የታየው የአለባበስና የቅንጦት ትርኢት የኢትዮጵያን ወጣት ማንነት የሚወክል ነበር ወይስ የሆሊውድን ሬድ ካርፔት ለመኮረጅ? ይህ ለብዙዎቻችን ጥያቄ ነው። ከክሬቲቪቲ አዋርድ ጀርባ ምንድን ነው ያለው? ብዙዎቻችን የማናውቃቸው ሀቆች ምንድን ናቸው? እውነት ሽልማቱ ለወጣቱ ለሀገሪቱ ትልቅ ነገር ላደረጉት ነው ወይንስ እንደተባለውም በስፔሲፊክ ደረጃ መጥራት ባያስፈልግም
ሽልማቱን የወሰዱት ሰዎች ምንድነው ለሀገሪቱ የሚጠቅም ነገር አድርገው የነበረው? እውነት ወጣቱን የሚያነሳሳ ለሀገር ለውጥ እንደተባለውም ከሀገር ለውጥና ከሀገር ክብር ጋር የሚያያዝ ምንድነው የነበረው? ይህንን ምልከታችንን ልንነግራችሁ ነው የመጣ ነው። ዶክተር በረከት ኢማኑኤል ከላይ የሰፈረውን ምልከታውን አጋርቶናል። እውነት እኛም እንደ ሚዲያ እንደ አቢሲኒያ 360 እውነት ይህ ቲክቶክ ክሬቲቭ አዋርድ እውነት ክሬቲቪቲን ነው እያበረታታ የነበረው ወይንስ ቀልድ? ምንድነው የምታስቡት? የሚሰማችሁን ኮሜንት ላይ ንገሩን። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰላም ቆዩልን።